በጣም አስደንጋጭ ነገር ተፈጠረ። አብርሽ ራሱ ስቶ ወደቀ። በጣም አሳዛኝ ታሪክ ነው እንግዲህ። ምክንያቱም ትናንትና እንግዲህ ከቀጣይ ቪዲዮ የሌለው መስሎ ነበረ፣ ግን ቀጣይነት አለው። አብርሽ ራሱ ስቶ ወድቋል። ከዛ በኋላ ደግሞ ሲነቃ ወደ ራሱ ተመለሰ ይባላል። እኔ ግን የገረመኝ ነገር ከዚህ በፊት አልወደቀ፣ የመታው ነገር የለም። ራሱ ስቶ ከዛ ወደ ራሱ ተመለሰ ከነቃ በኋላ የሚባለው ነገር ከመጣ ታምናላችሁ? እኔ ግን አላምንም። ምክንያቱም ከዚህ በፊት ቢወርቅ ኖሮ ነበረ ምናምነው የሆነ አደጋ ብደርስበት ምናምን ነበረ እንደዛ ሆኗል ብለን ምናምን ማለት ነው። ያው በዛ አጋጣሚ ሆስፒታል ገባ፣ ታከመ፣ ወደ ራሱ ተመለሰ ይላሉ እና ለማንኛውም ለወንድ ልጅ ፊት እንበል። ምክንያቱም ያሳዝናል። እንደዚህ እንዳሸንጉሊት ዝም ብሎ እዚህና እዚህ ሲያሽከረክሩት አሳዝነኝ፣ እንጀቴን የበላው። ያው እንዲጫወቱበት ያስደረገው የፈቀደው እሱ ነው። ግን በአንድ በኩል ደግሞ ያሳዝናል። ወንድ ልጅ አይደለ እንደዚሁ ስታየው ሳያሳዝናችሁም ወንድም ያላችሁ ለማንኛውም ሄርሜላ ማለት ነው አይገባሽም። በቃ የማይመለከትሽ ቦታ ላይ ጥልቅ ብለሽ ነው እንደ ዝም ብርጎ ጥልቅ እያልሽ ነው እንትን እያልሽ ያለሽው እና የማይመለከትሽ ቦታ ላይ ነው እየተገኘሽ ያለሽው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አብርሽ ዛሬ ራሱ ስቶ ወደ ሆስፒታል ተወስዷል። ይሄ ሁሉ እናንተ ናችሁ ያደረጋችሁት። በሰላም ብንሄድ ኖሮ እናንተ መታችሁባት በጠብጡን ኖሮ አብርሽ ሰላሙን አግኝቶ ከኔ ጋር ጊዜ እያሳለፈ ነበር። እናንተ ናችሁ ይሄ ሁሉ መከራ ያመጣችሁብን ብላ ሩት እየተናገረች ነበረ። ይሄ ዴቭ የሚባለው ደግሞ የወንድ አልጫ ማለት ነው ኤፋን እየተቆጣው ነበረ። አንተ ነው ሁሉ ያደረከው፣ ወንድሜ ለዚህ ደረጃ ያደረስከው አንተ ነህ እያለው ነበር። የፈራሁት ደረሰ። እናንተ ናችሁ እንደዚህ ያደረጋችሁት። ልጁን ወደ ሆስፒታል መውሰድ አቁሞ እዛ ጋር ቁጭ ብሎ አንተ ነህ አንቺ ነሽ ይባባሉ እዚህ ጋር ማለት ነው። የምር ምን አይነት እንትን ፍጥረቶች እንደሆኑ። ሩቲናት አንሱት፣ ወደ ሆስፒታል እንውሰደው፣ አንሱት፣ መኪና ውስጥ አስገቡልኝ፣ አንሱልኝ እያለች የነበረችው እሷ ነች። ተረጋጉ፣ ንፋስ ይቀበል ትላለች። ደግሞ እቺ ቆርቆሮ እቺ ዱቄታ ማለት ነው። ተቀበሉት፣ ንፋሱን ይቀበል፣ ንፋስ ይውሰድ፣ ረጋጋበሩ ይረጋጋ ምናምን ትላለች። እዛ ጋር ልጁ ተዘርግፎ ማለት ነው። ሩቲናት በቃ አንሱልኝ፣ መኪና ውስጥ አስገቡልኝ፣ ወደ ሆስፒታል ይሄድ ብላ ስትከራከር ነበረው። ስለዚህ ፍቅር የቱ ጋር እንዳለ ራሱ በዚህ ማየት ትችላለች። አንቺ ዱቄታ ማለት ነው። አብርሽ ጋር የሄደችው ደግሞ ከነ ልጁ መኪና ውስጥ ቁጭ ብላ ሩትዬ ነች። በጣም ነበር የምናደደው ሄርሜላ ገብታ ብትሄድ ከሱ ጋር ማለት ነው። እና በቃ የማይጠቅማት ቦታ እዛ ጋር ምንም ለሱ እንደማታስፈልግ ያየው ዛሬ ነው። እሷ በሌላ መኪና ሄደች። ዋና ሚስቷ ቀብራራ ሩትዬ ደግሞ መኪና ውስጥ ቁጭ ብላ ነው ሄደችው። የኔ ንግስት ማለት ነው። አብርሽ ደግሞ ፈጣሪ ማድረግ ያው ወንድ ልጅ አይደለ? ታሳዝናለህ። በጣም ጀግና ነህ፣ ጎበዝ ነህ። ለብዙ ስንት ሰው እንጀራ ከፍተሃል እና እንድትታመም አንፈልግም። የምር አይ ነው እንዴ